አንድ ሴት ስትጠፋ ግራ አትጋባ። አሁን የምነግርህን ከሰማህ ማለት ነው። በመጀመሪያ ስራ በዝቶባት አይደለም የጠፋችው ወንድሜ። ትዕግስትህንም እየተፈታተነችው አይደለም፣ ስለማትፈልግ ነው። ቁርጥህን እወቅ። ማንም ሰው ለሚወደው ሆነ ለሚፈልገው ነገር ጊዜ አጥቶ አያውቅም። ቅድሚያ የምትሰጠው ጉዳዩዋ ውስጥ ቅድሚያ የለህም ወይም ቦታ የለህም ማለት ነው። ለዚህ ነው ለዝምታዋ የምትሰጠው ምላሽ ወይ ያስከብርሃል ወይ ደግሞ ያስንቃል። አስብበት። ብዙ ደካማ ወንዶች ራሳቸውን የሚያዋርዱበት ቦታ ይህ ቦታ ነው። ስትጠፋ በተሽሞነመነ ሀሳብ ውስጥ መቆየት ተገቢ አይደለም። ነቃ በል ብሮ፣ ልብህን ልጋግ አታስይዘው። ብዙ ወንዶች ደጋግመው ይደውላሉ፣ ደጋግመው የጽሁፍ መልእክት ይጽፋሉ። ምንም አይሰለችም። እልህና ፍቅር ተቀላቅሎባቸው ሲሰቃዩና ሲንገላቱ ይኖራሉ። ችላ ለማለቷ ምክንያት ይደረድራሉ። የተሳሳተ ነገር ሰርቼ ይሆናል ብለው ራሳቸውን ይወቅሳሉ፣ ያሰቃያሉ። ቀድሞውኑ የሞተ ልቧን ለማደስ ረጅም ስሜታዊ መልእክቶችን ይልካሉ። ትኩረት ለማግኘት ይደራደራሉ፣ ግልጽነትን ይለምናሉ። በዚህ ተለማማጭ በሆነ ባህሪያቸው ምክንያት የቀራቸውን ትንሽ መልካም ነገር ሁሉ ዲስሚስ ያደርጉታል፣ ያጠፉታል። ወንድምዬ፣ የምትታገሰው ነገር ያንተ መስፈርት መሆን አለበት። አገኝ በዝምታ የተመሰለ ንቀትን የምትታገስ ከሆነ ዋጋ ርካሽ እንደሆነ ታሳያል። እሷን ሆነ ሌሎች ሴቶችን ርካሽ የሆነን ባህሪ እንዲለማመዱና እንዲሰለጥኑ ታደርጋለህ። ማስቆም አለብን እኛ ወንዶች። ጠንካራ ወንድ ዝምታን አያሳድድም፣ እሱን ይተካዋል። ከእሷ ከነበራት በላይ በዲሲፕሊን ይጠፋል። ከስሜት ውጣና ወደ ትኩረት፣ ወደ ግብ፣ ወደ ዓላማ ግባ። ምክንያቱም እውነታው ይሄ ነው። እሷን ችላ ማለት ጨዋታ መጫወት አይደለም፣ መጥፎ ባህሪን ለመሸለም እምቢ ማለት እንጂ። ግንኙነትን ስትሰብር ሆነ ስታቋረጥ ፍሬምን ስለማስጠበቅ መቀራረብ በነፃነት ውስጥ ማደግ እንጂ ጫና እንዳልሆነ መረዳት ነው። የእሷ ችላ ማለትና ዝምታ መረጃ ነው። የኔ አባት፣ መረጃ ደግሞ ኃይል ነው። እንዴት መጠቀም እንዳለብህ ካወቅ ማለት ነው። መረጃን አታሳድ፣ በሱ ላይ ግን እርምጃና ውሳኔ መውሰድ ትችላለህ። ወደ ላይ ውጣ ወይም ደግሞ ወደ ጎን ሂድ። ድክመት ምርጫ ነው፣ ጥንካሬ ግን ውሳኔ ነው። የኔ አባት፣ አንድ ጥያቄ ልጠይቅህና ልጨርስ። ዋጋህን እየገነባ ነው ወይስ ተስፋ መቁረጥን እያጋለጥክ ነው? እስኪ መልስልኝ። አስታውስ፣ ፍላጎቷን በደንብ ማወቅና መረዳት አለብህ። ሁልጊዜ የሴት ልጅ ፍላጎትን ማደስ የአንተ ብቻ ስራ መሆን የለበትም። የአንተ ስራ ደረጃህን ከፍ ማድረግና መጠበቅ ነው። ምን ልልህ ነው? ደረጃ ያላቸው ወንዶች የሄደውን ነገር በጭራሽ አያሳድዱም፣ የፈሰሰም ውሃ አያፍሱ። እወድሃለሁ ስለ ከልቤ።